አስም ገዳይ ከሚባሉት በሽታዎች ውስጥ አንዱ ነው። አስም ካለባችሁ ይህን ቪዲዮ እንዳታሳልፉ። ምናልባት ለሆነ ሰው መፍትሄ ስለሚሆነው ቪዲዮ በደንብ ሼር እና ኮፒ ሊንክ እያደረጋችሁ አዳምጡ። አስም የሚከሰተው ከሳምባችን አየር የሚያስገባውና የሚያስወጣው ቲዩብ ሲቆስል፣ ሲያብጥ ወይም ሴንሲቲቭ ሲሆን ቲዩቡ ያብጥና ንፍጥ ሊሞላ ይችላል እና በዚህ ሰዓት ለመተንፈስ ከባድ ይሆንብናል። አስም የሚያስከትሉ ነገሮች አንደኛ አለርጂ፣ ጥሩ ሽታም ሊሆን ይችላል፣ መጥፎ ሽታም ሊሆን ይችላል። የሚበሉ ነገሮች ለምሳሌ እንደ ድመትና የውሻ ፀጉር እንዲሁም አቧራ አስምን ሊቀሰቅሱ ይችላሉ። ሌላው ደግሞ አየሩ ቀዝቃዛ በሚሆንበት ሰዓት እርጥበት ስለማይኖረው በተንፈሻ ቱቦአችን ደግሞ ይህን ለመከላከል ቱቦውን በማጥበብና ብዙ ንፍጥ በማዘጋጀት ራሱን ፕሮቴክት ያደርጋል። ለዛም መተንፈስ ከባድ ይሆንብናል። ነገር ግን ይህን ተፈጥሯዊ እጽዋት በመጠቀም ብቻ አስም በሽታ መገላገል ትችላላችሁ። ከዚህ በተጨማሪም ኤክሰርሳይዝ ማድረግ እንዲሁም ራሳችሁን ከተለያዩ ሽታዎች መጠበቅ ይኖርባችኋል። ይህን መድኃኒት ለምትፈልጉ ሰዎች አድራሻችን ዓለም ባንክ ወረዳ 4 ፊት ለፊት ዮናታን ህንፃ አጠገብ ወይንም በ0974 64 64 65 ላይ ብትደውሉ ታገኙ ትችላላችሁ። ሐኪም ኢብራሂም አህመድ ነኝ ከሀበሻ የባህል ሕክምና መስጫ ማዕከል።